እኛ ጎርጂየስ ፈርኒቸሮች እንባላለን። ኦልሞስት 7 አመት ሆኖናል ቢዝነሱ ላይ ከገባን። በ7 አመት ውስጥ እንግዲህ ኢትዮጵያ ውስጥ ያልተለመዱ በጣም ሌግዠሪና ቅንጡ የሆኑ የፈርኒቸር ውጤቶችን ነው እየሰራን የምንገኘው። እንዳልኩሽ ዋናው አላማችን የኤክስፖርት ስታንዳርዱን በሀገርኛ እኛ ራሳችን ሰርተን ዋጋውን ደግሞ መቀነስ ነው። እቃዎቹ እኛ የሀገር ውስጥ ናቸው ካላልን በስተቀር ብዙ ከስተመር የውጭ መስሎት ነው እንትን የሚል ነበር። ሲሚሲ የተባበሩት ኮንቬንሽን ሴንተር ውስጥ አለ። አዎ፣ ሌላው ደግሞ ቱሉ ዲምቱ ከቱሉ ዲምቱ አደባባይ ወደ ዓለም ባንክ በሚወስደው መንገድ ንግድ ባንኩ ጎን አለን። ሌላው ደግሞ አዳማም አለን፣ ናሽናል ኤዜድ ህንጻ ጎን ማለት ነው። በተጨማሪ ማለት ነው። አዎ በጣም ሶፋ፣ ምግብ ጠረጴዛ፣ ሁሉም ነገር ሙሉ የሳሎን ፓኬጅ ማለት ነው። ይህንን አልጋ በሜትር ከ50 በሜትር ከ80 እንዲሁም በ2 ሜትር በሚፈልጉት ሳይዝ ከሁለቱ ኮሜዲኖ እና ድሬሲንግ ቴብል ጋር መውሰድ ይችላሉ። ሰላም ውድ ቤታ ሚዲያ ተመልካቾቻችን እንዴት ናችሁ? እንግዲህ በዛሬው ቪዲዮ በኢትዮጵያ ውስጥ ብቸኛ ሌግዠሪ የሆነ የቤት እቃዎችን ወደሚያመርቱ ወደ ጎርጂየስ ፈርኒቸር ነው ጎራ ብለን ያለነው። እስቲ ከትንሹ እስከ ትልቁ ያለውን የዋጋ አይነትና የፈርኒቸር አይነቶችን እናያለን። አብራችሁን ቆዩ። ሰላም። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ፍሬህይወት እባላለሁኝ። እስቲ በጣም የሚያማምሩ ነገሮችን ነው እያየሁ ያለሁት። ወደዚህ ወደ ጎርጂየስ ፈርኒቸር ጎራ ስል በጣም ብዙ ያልተለመዱና ሌግዠሪ የሆኑ ነገሮችን ነው እያየሁ ያለሁት። ግን ከዛ በፊት ግን ጎርጂየስ ማን ነው? ጎርጂየስ ምንድን ነው የሚሰራው የሚለውን ነገር እስቲ ንገሪ። እሺ፣ እኛ ጎርጂየስ ፈርኒቸሮች እንባላለን። ኦልሞስት 7 አመት ሆኖናል ቢዝነሱ ላይ ከገባን። በ7 አመት ውስጥ እንግዲህ ኢትዮጵያ ውስጥ ያልተለመዱ በጣም ሌግዠሪና ቅንጡ የሆኑ የፈርኒቸር ውጤቶችን ነው እየሰራን የምንገኘው። እንግዲህ ደግሞ እቃዎችን እያየሽ ደግሞ እያንዳንዱን ዲቴል በደንብ አሳይሻለሁ። በፈርኒቸር ስራ ውስጥ ብቻ የተሰማራ ካምፓኒ ነው ወይስ ሌላ የምትሰሩት ነገር አለ? አሁን አዲስ ቢዝነስ ይዘን መጥተናል፣ ጎርጂየስ ሬስቶራንት። ስለዚህ ሬስቶራንቱ ላይም ደግሞ ይሄን ሌግዠሪነት ይዘን እንሄዳለን። በጣም ደስ ይላል። ይሄ ኢትዮጵያ ውስጥ ብቻ የሚሰራ ነው ወይስ ከውጭ እያስመጣችሁ ሙሉ ለሙሉ ኢትዮጵያ ውስጥ ብቻ ነው? ሙሉ ለሙሉ ማለት ነው። ሙሉ ለሙሉ ከማቴሪያል ጀምሮ ኢቭን ዲዛይን አጥተው መስራት ምናምን ኤቭሪቲንግ ሁሉም ነገር በኢትዮጵያ ውስጥ ነው የሚሰራው። እቃዎቹ እኛ የሀገር ውስጥ ናቸው ካላልን በስተቀር ብዙ ከስተመር የውጭ መስሎት ነው እንትን የሚል ነበር። አዎ፣ እንዲሁ ራሱ ሲታዩ ብዙም የሀገር ውስጥ የሚመስሉ አይነት አይደለም። ለዛ ነው ዲቴል እየጠየቅሽ። ለዛ ነው እኛም በደንብ ጥራቱ ላይ፣ ዲዛይኑ ላይ፣ ፊኒሺንጉ ላይ በደንብ ተጠንቅቀን የምንሰራው። ለዛ ነው። ኦኬ፣ በጣም አሪፍ። ቀጥሎ ወዳሉት ታሳይኛለሽ ማለት ነው። ጥሩ። ስለዚህ ቤታችን ላይ ካለው አነስተኛ ዋጋ ካለው ሶፋ ልጀምርልሽ። ይሄኛው ኦቫል ሶፋችን ይባላል። የ7 ሰው መቀመጫ ነው። የመሀል ጠረጴዛን አንድ ላይ ይዞ በምትፈልጊው ከለር አማራጭ ታገኘዋለሽ። ዋጋው 205,000 ብር ነው። 205,000 ብር። ኦኬ። ይሄም ኢትዮጵያ ውስጥ ነው የሚሰራው ማለት ነው። ሁሉም እዚህ ቤት የምታየው ነገር በሙሉ በኢትዮጵያዊነት ነው የሚሰራው። ናይስ። በጣም አሪፍ። እንደምታየው አነስ ያለ ስለሆነ ለአፓርትመንትም አነስ ስላሉ ቦታዎች ኢቭን ለቢሮዎችም የሚጠቀሙት አይነት ከመኖሪያ ባሻገር ለቢሮ በጣም ብዙ ሰው ሰፋ ያለ ቢሮ ያለው ሰው ይሄንን ይጠቀማል። ቀለል ያለ የሶፋ አይነትም ያላቸው ይመስላሉ። ልክ ነሽ። ብዙ ሰው እንደውም እኛ ኪንግ ብቻ ስለሆነ የምንሰራው ለግዠሪ የሆኑትን ብቻ ነው የሚጠብቀው። እነዚህም አሉ። ኦኬ፣ በጣም አሪፍ። ሌሎቹን ላሳይሽ ደግሞ። እዚህ ጋር የምታየው ደግሞ ሲምፕል በጣም ደግሞ ሌግዠሪ የምትዩ አይነት ሶፋ ነው። ባለ 3 ባለ 4 መቀመጫ በአጠቃላይ 10 ሰው መያዝ የሚችል ሶፋ ነው። ይሄኛው 10 ሰው ይዛል። 10 ሰው ይዛል አጠቃላይ ሴቱ ማለት ነው። ከመሀል ጠረጴዛው ጋር ኦልሞስት 258,000 ብር ነው የሚሸጠው። ሁሉም እናንተ ጋር ያሉት ፈርኒቸሮች በተለይ ሶፋዎች ከመሀል ጠረጴዛ ጋር አንድ ላይ ነው የሚሸጡት ማለት ነው? እኛ ጋር ልክ እንደ ሴት ነው የሚወጣላቸው። ኢቭን ትላልቆቹ ሶፋዎች ጋር ብትሄጂ ኮርነር ቴብልም ጨምሮ አንድ ላይ ነው ዋጋ የሚወጣላቸው። ለየብቻ የሚወጣ ነገር ስንት አልሽኝ? ይሄ 258,000። ከዛኛው ጋር ለምንድን ነው ልዩነት ያመጣው? እንዳልኩሽ የሴት ብዛት አለው። ይሄኛው 10 ሰው ነው የሚይዘው። ሁለተኛ ነገር ደግሞ እንደምታየው ሰፋ ያለ ስለሆነ ኮስት ጥንካሬ ላይ ልዩነት አላቸው? ምንም። ከዋናዎቹ ከሌግዠሪ ከምንሰራቸው እስከ ሲምፕል ድረስ አንድ አይነት ጥራት ነው የምንጠቀመው። ኦኬ። ይሄኛው ደግሞ እንግዲህ የቤታችን ተወዳጁ ሌግዠሪው ሶፋችን ነው። በጣም ያምራል፣ በጣም ይመቻል። ሁሉም ነገሩ ይሄኛው በደንብ ስታንዳርዱን የጠበቀ ነው፣ ሌግዠሪ ነው። በዛ ላይ ደግሞ ኤክስፖርት ስታንዳርድ አድርገን ነው የምናመርተው አይደለ? አዎ። የ7 ሰው መቀመጫ ነው። የመሀል ጠረጴዛ አለው፣ 2 የጎን ጠረጴዛዎች አሉት። አጠቃላይ ዋጋው 398,000 ብር ነው። እንዳልኩሽ ዋናው አላማችን የኤክስፖርት ስታንዳርዱን በሀገርኛ እኛ ራሳችን ሰርተን ዋጋውን ደግሞ መቀነስ ነው።
ስለዚህ የውጪ ከምትገዥበት ይሄንን 3-4 የምትገዥበት ይሆናል ማለት ነው። ስለዚህ ይሄ የዋጋ ልዩነት ያመጣበት ሪዝን ኪንግ ስለሆነ ብቻ ነው ወይስ ይሄኛውን ለመስራት በጣም ብዙ ጊዜ ይፈጃል? ኢቭን እያንዳንዱ ፍልፍል በደንብ ታይቶ ስለሆነ የሚሰራው የሚወስደው ጊዜ የሚያወጣው ወጪ አለ። እዚህ በሀገር ውስጥ የሚሰሩ ናቸው እነዚህ ብዙ ጊዜ አልተለመዱም። እዚህ ሀገር እንደዚህ አይነት ዲዛይን ሲኖረው ያስመጣሉ ምናምን፣ እዚህ እንደዛ የለም። አሁን ኢቭን ጎግል ላይ ምንም ላይ ሰርች አድርገሽ ብታይ ኢትዮጵያ ውስጥ ሌክዠሪ ፈርኒቸር ማን ነው ብትይ ጎርጂየስ ነው የሚያመጣልሽ። ይሄንን በብቸኝነት ነው የምንሰራው። በጣም አሪፍ። ይሄን ራሱን በተለያየ ከለር አማራጭና ከላይ ያለው ክራውኑ ደግሞ ትንሽ አነስ ብሎ አሁን አንዳንድ ሰው በጣም ከፍ አለ ትንሽ አነስ ሊል ስለሚችል እሱን ደግሞ ላሳይሽ። ይሄኛው ደግሞ ያው እንዳልኩሽ ከቅድሙ ጋር በሳይዝም በሁሉም ነገር አንድ አይነት ሆኖ ከላይ ያለው ክራውኑ አነስ ያለ በመሆን ብቻ ነው የሚለየው ማለት ነው። ከላይ ያለው ክራውኑ አነስ ይላል፣ ግን እንዳልኩሽ ስታንዳርዱም ኤቭሪቲንግ እያንዳንዱን ዲቴል እንደዚህ ነው የምንጠቀመው ማለት ነው በጥራት ነው። ይሄ ታዲያ ስንት ነው እናንተ ጋር? 398,000 ከዛ ጋር አንድ አይነት ነው ዋጋው። አንድ አይነት ነው ዋጋው? አንድ አይነት ነው። የክራውን ልዩነት ቢኖረው ምንም ልዩነት ምንም እንትን የዋጋ ልዩነት አያመጣም። እንዳልኩሽ እንትኑ ከፍታው ይሄኛው አነስ ይላል ያኛው ጨመረ እንጂ የወደ ጎን ያለው ስፋት እያንዳንዱ ነገር አንድ ስለሆነ ምንም የትለውም። ኢቭን ይሄኛው ጠረጴዛው ትልቅ ነው፣ ያኛው አነስ ያለ ጠረጴዛ ነው የምንጠቀመው። የጠረጴዛ የመለያየት እንትን ምንም ይሄን ያህል የዋጋ ዲፍረንት አያመጣም። ይሄን ያህል ዲፍረንት አያመጣም። ሌላው እኛ ቤት ማለት ነው እንደዚህ አይነት ከለሮች ሶፋ ላይ አልተለመደም። የትም ቦታ እንደዚህ አይነት ከለር አታገኙ። እኛ ጋር ግን ለየት ያሉ ከለሮች ቤት ውስጥ እንደዚህ አይነት ከለር ይገባል ብለሽ የምታስቢው ከለር እኛ ጋር በደንብ በጣም እንዲህ ሲታይ ራሱ የሆነ ሌክዠሪነት አይነት እንትን አለው ከለሩ ራሱ። እያንዳንዱን ጨርቅ ከመቀመጫው ጨርቅ ጋር በባለሙያ ነው እየተጠና እየተሰራ እንትን የሚባለው የሚሰሩት። ከመቀመጫውና መደገፊያው ከላይ የሚቀቡት ቅቦች እያንዳንዱ ባለሙያዎች ናቸው የሚያጠኑትና የሚመስል ሌክዠሪ ሉክ ይፈጥራል። ኦኬ፣ በጣም ያማምራሉ። አመሰግናለሁ። ስለዚህ ዳይኒንጎች ላሳይሽ። ከነዚህ ሶፋዎች ጋር ከፈለጉ አንድ ላይ ሊሄዱ የሚችሉ ዳይኒንጎች፣ ካልሆነም ደግሞ ለብቻቸው ዳይኒንግ ብቻ መግዛት የሚፈልግ ሰው በተጨማሪ ማለት ነው። ኦፍ ኮርስ ኦኬ፣ ከሶፋው ጋር ማች ማድረግ ይችላል። በትዕዛዝ አሰርቶ አይ ዳይኒንግ ብቻ መግዛት ፈልጋለሁ ለሚል ሰውም ደግሞ ያለን ዳይኒንጎች ለብቻ። ዳይኒንጎቻችን ደግሞ እንደዚህ እንደምታያቸው ከኪንግ ሶፋዎቹ ጋር አንድ አይነት ሉክ እንዲኖራቸው ነው። አረፍ ብለሽ ማየት ትችያለሽ። አመሰግናለሁ። ይመቻሉ። በጣም ነው የሚመቹት። በቃ ሌክዠሪ ሉክ አላቸው። ከሶፋዎቹ ጋር ከኪንግ ሶፋዎቹ ጋር በደንብ ማች ማድረግ የሚችሉ ናቸው። ለምሳሌ አሁን ይሄኛው ብታዩ ቡኒ ጨርቅ አለው፣ ከላይ የተቀባው ፍሬሙ ቡኒ ነው። ስለዚህ ከዛኛው ኪንግ ቡኒ ሶፋ ጋር ይሄዳል። ሶፋውም ዳይኒንጉም አንድ አይነት ቤት ውስጥ ማስገባት የፈለገ ሰው ይሄን መውሰድ ይችላል ማለት ነው። ከለር ደግሞ አይደለም ያለው፣ በጣም ዲሰንት ነው። በጣም ሌክዠሪ ከለር ነው እና ሌክዠሪ ነገርም ቫይብ አለው። በጣም አንድ አይነት ዳይኒንግ እና ሶፋ ቤት ውስጥ ሲገባ በጣም ነው የሚያምረው። የሚገርምሽ ይሄንን በማሰብ ሰዎች በጣም ይጠይቃሉ፣ ፓኬጅ ታዘጋጁና ምን ስለነበር የሚገርም የሳሎን ፓኬጅም አለ። የሳሎን ፓኬጅ አለ። እንዴት ማለት ነው የሳሎን ፓኬጅ? አሳይሻለሁ። ከላይ ክራውኑ እንደዚህ ከፍ ያለ የሚያምር ነው። የጠረጴዛ ሳይዙም እንደምታየው በጣም ሰፊና በደንብ ሰዎች የመመገብ ፍላጎታቸውን የሚጨምር አይነት ቆንጆ ነው ካለው። እኔ ራሱ እዚህ ጋር በጣም የመመገብ ፍላጎት ይጨምራል። በጣም ያምራል። በጣም ምቾት አለው ደግሞ ይሄ አንኮምፎርታብል የማድረግ ነገር የለውም። ይሄ ባለ ስንት ነው? በ8 ወንበር 8 ወንበር 6 8 10 12 ሰዎች በሚፈልጉት መጠን ያህል መሰራት ይችላል። ስለዚህ የ8ቱን ዋጋ እነግርሻለሁ። ከ6 በላይ ደግሞ ያሉትን ደግሞ ሌሎቹን ዋጋዎች ደውለው መጠየቅ ይችላሉ ማለት ነው። ቁጥር ስለምናስቀምጥ በዛ መሰረት ይደውላሉ። ይሄኛው እንግዲህ ከላይ ክራውኑ ከፍ ያለው ሁለት አይነት ዲዛይን ያለው፣ ይሄኛው ከላይ ከፍ ያለው 231 ሺህ፣ ይሄኛው 231 በ8 ወንበር። ደግሞ አነስ ያለ ክራውን የሚፈልጉ ከሆነ ደግሞ ይሄኛውም አለ። አነስ ያለ ክራውን ምቾቱ ምናምን ግን አንድ አይነት ነው አይደል? ሁሉም ነገር አንድ አይነት ነው። እዚህ ጋር የምታየው የክራውን ልዩነት ብቻ ነው። ከፈለግሽ ከሶፋዎች ጋር ማሽ መስራት ትችላለሽ። ካልፈለግሽ ደግሞ ዳይኒንግ ብቻ ገዝተሽ መሄድ ትችላለሽ አይደል? ይሄኛው ታዲያ ስንት ነው? ይሄኛው ዋጋው አነስ ይላል እንዳልኩሽ፣ ክራውኑ አነስ ስለሚል 182 ሺህ። ስለዚህ በዳይኒንጉ ሲሆን በክራውኑ አማካኝነት እና ባላቸው የወንበር እንትን የዋጋ ልዩነት ይኖረዋል ማለት ነው። የዋጋ ልዩነት ይኖረዋል። ይሄም 8 ወንበሩ 182 ሺህ ነው። ይሄኛው 8 ወንበሩ 231 ሺህ ነው። ልዩነቱ ከላይ ክራውኑ አነስና ከፍ ማለቱ ነው። ስለዚህ ቅድም እንዳልኩሽ ይሄ ነው ትልቁ ፓኬጃችን፣ የቤቱ ተወዳጁ ፓኬጅ ማለት ነው። ፓኬጁ ይሄ ነው። ፓኬጁ ይሄ ነው። በጣም ሶፋ ሴቱ፣ ጠረጴዛ፣ ሁሉም ነገር ሙሉ የሳሎን ፓኬጅ ማለት ነው። ሶፋ፣ የምግብ ጠረጴዛ
ገና ብዙ ነገር አለ። ስለዚህ ዲቴል እያንዳንዱ ላሳይሽ። ኦኬ በጣም ያማምራል። እሺ ባለ 3 መቀመጫ አለው፣ ባለ 2 የመሀል ጠረጴዛ አለው፣ 2 የጎን ጠረጴዛዎች አሉት። ከዚህ ሁሉ ተጨማሪ ደግሞ ኦቶማን ቤድ አለው። እቺ ኦቶማን ቤድ ፊልም ለማየት መጽሐፍ ለማንበብ ሳሎን ውስጥ በጣም ታምር ቦታ ነው። ብዙ ጊዜ እኛ ሀገር እንደዚህ አይነት ነገር አልተለመደም። የከለር አማራጭ አለው? በደንብ የምትፈልጊው አይነት የከለር አማራጭ ማሰራት ይችላል። ዲዛይንስ በከስተመር ዲዛይን መሆን ይችላል ወይስ አይደለም? የከስተመር ዲዛይን አንሰራም እኛ የቤታችንን ዲዛይን ብቻ በከለር ግን እናማርጥሻለን። ኦኬ የቤታችንን ዲዛይን ነው የምንሰራው። ይሄ ሶፋ ሴቱ ይሄን ይመስላል። የራሱ የምግብ ጠረጴዛ አለው። የምግብ ጠረጴዛው በ8 ወንበር ኦኬ ይሄን የመሰለ በራሱ ከለር በራሱ ዲዛይን ኢቭን ከላይ የጠረጴዛው ቶፕ ራሱ አይለያይም። አንድ አይነት ነው የሚሆነው። ይሄ ምንድነው የሚያመጣው መሰለሽ ቤትሽ ውስጥ አንድ አይነት ነገር ስታይ ለከለሩ ማች ይመችሻል። ቤትሽ ላይ መጋረጃሽ ምናምን ምንጣፍ ማስተካከል ብቻ ነው የሚጠበቅብሽ። አንድ አይነት ነገር ስታይ ጥሩ የተረጋጋ መንፈስ እንዲሆን ያደርጋል ቤት ውስጥ። በጣም ደስ ይላል። በጣም ይሄ የምግብ ጠረጴዛ ነው። ሌላው ደግሞ ፓኬጁ ላይ ያለው ላሳይሽ። ኮንሶል ቴብል አለው ይሄኛው። ይሄ ኮንሶል ቴብል የራሱ መስታወት ፍሬም አለው። እዚህ ውስጥ ቡፌዎች ውስጥ የምግብ የምትፈልጊያቸውን እቃዎች ምናምን ማስቀመጥ ትችያለሽ። ኮንሶል ቴብል ከመስታወት ፍሬም ጋር እቺን የምሰለሽ ደግሞ ቲቪ ስታንድ አለች። ቲቪ ስታንድ የሚያካትታል? ቲቪ ስታንዱም አንድ ላይ ነው። ናይስ በጣም ያምራል። ሌላ እስከምትፈልጊው ኢንች ድረስ መያዝ ይችላል። ይሄ ቲቪ ስታንዱ በጣም ረጅም ነው። ረጅም ነው በጣም 2 ሜትር ከ10 ነው ኦልሬዲ ሶ ትልቁን ኢንች መያዝ ይችላል። ከዛ ደግሞ ይሄን የመሰለ ረከቦት ከነ ጀበና ማስቀመጫው ከነ ኩርሲው ቁጭ ብለሽ ረከቦት ኦ ማይ ጋድ ኢትዮጵያ ውስጥ መሰራቱ ጥቅሙ ይሄ ነው። አሁን የውጭ ፓኬጆችን ብትገዢ ረከቦትሽ የሆነ ከለር ነው የሚሆነው ማለት ነው። ይሄ ግን አንድ አይነት በምትፈልጊው ዲዛይን ይሆናል። ከዛ ደግሞ 3 ተደራራቢ ኮፊ ቴብሎችም ደግሞ እዛ ጋር አሉት። እነዚህ 3 ተደራራቢ ኮፊ ቴብሎች አንድ ላይ ከእንትን ጋር ምክንያቱም ይሄን እነዚህ አይነት ሶፋዎች የሚገባበት ቤቶች ትላልቅ ቤቶች ናቸው፣ ሰፊ ነው የሚሆነው። ስለዚህ ሶፋው ሁሉም ጋር ስለማይደርስ ጠረጴዛ ይሄን ኮፊ ቴብል እያወጣሽ እንግዳ ሲመጣብሽ ዘና ማለት ትችላለሽ። በጣም አሪፍ ነው። በጣም ደስ የሚል የፓኬጅ እንትን ያላችሁ። ሌላው ፓኬጆቻችን የሚሆነው የመኝታ ቤት ፓኬጅ ነው። የመኝታ ቤት? አዎ ይሄንን ፓኬጅ የሚገዛ ሰው ከፈለገ የመኝታ ቤት ፓኬጅ በዚሁ ዲዛይን ከፈለገ አንድ አይነት ከለር ለመኝታ ቤቱ ማዘጋጀት ይችላል። በጣም የሚያማምሩ የፓኬጅ ነው ይዛችሁ የቀረባችሁት። ብዙ ጊዜ በእኛ ሀገር አልተለመዱም። በተለይ እስከነ ረከቦትና እስከነ ኮፊ ቴብሎቹን ማስረከብ በጣም ደስ የሚል ነገር ነው። ለዚህ ነው ጎርጀስ የሚለየው። በጣም ደስ ይላል። እስቲ ይሄን ፓኬጅ ስንት ነው እናንተ ጋር? ዋጋው 870 ሺህ ብር። ኦኬ እዚህ ጋር ደግሞ ግድግዳው ላይ የተለጠፉ ስዕሎችን እያየው ነው። እነዚህ የሚሸጡ ናቸው ወይስ? አዎ የሚሸጡ ናቸው። በራሳችን ሰዓሊዎች ነው የሚሳሉት። ራሳችን እኛ ጋር አሉ ሰዓሊዎች፣ እነሱ ናቸው የሚስሉት። የሚሸጡ ናቸው። ለቤት፣ ለቢሮ፣ ለሬስቶራንት ለምትፈልጊው ቦታ በምትፈልጊው አይነት ሳይዝ መውሰድ ትችያለሽ። የቤቱ ስዕል ነው ማለት ነው? የቤቱ ነው። ከሚኒማሙ እስከ ማክሲማም ባለው ዋጋ? ሚኒማም ዋጋው 30 ሺህ ብር ጀምሮ አለ። 30 ሺህ ብር ጀምሮ በምትፈልጊው ሳይዝ ዋጋው እንደዛው እየጨመረ ይሄዳል ማለት ነው። በጣም ያማምራል። በጣም ያምራል። ይሄ ነገር ምንድነው? ከቅድም ጀምሮ እያየሁት ነበርና እንዴት ነው ይሄ ነገር እናንተ ጋር? ስቱዲዮ ሶፋ ብለን ነው የምንሸጠው። 66 ሺህ ብር ነው ዋጋው። ለሳሎን፣ ለመኝታ ቤት፣ ለስቱዲዮ፣ ለቢሮ እንግዳ መቀበያ ባልክኒ ጋርም ማድረግ ትችያለሽ። በጣም ቆንጆ ነው ያለው። ስለዚህ መኝታ ቤት ላሳየሽ የመኝታ ቤት እቃዎቻችንን። ደስ ይለኛል። አሁን ደግሞ አልጋዎቻችንን ላሳየሽ። ዋው በጣም ያማምራሉ። አዎ በጣም ነው የሚያምሩት። 1.80 በ2 ሜትር ሳይዝ ነው ይሄኛው። 2 ኮሜዲኖ አለ። እዚህ ጋር የምታዩት ድሬሲንግ ቴብል የራሱ ነው ማለት ነው። በጣም ጥራት ያለው ነው እንዳልኩሽ። አሁን ይሄኛው በሌዘር ነው እየተሰራ ያለው። ከላይ እንደምታዩ ግን ደግሞ ከፈለግሽ በጨርቅም በቬልቬት በከፋይ ጨርቅ መሰራት ይችላል። እንደየሰው ፍላጎት ማለት ነው። እንደየሰው ፍላጎት በከለር አማራጭ ምንም ችግር የለም። የሚፈልጉትን ከለር ከላይ ያለው ከፍታ፣ ስፋቱ፣ እያንዳንዱ ፍልፍሎቹ በጥንቃቄ ስለተሰሩ መኝታ ቤት ላይ ሲገባ ሞር በጣም ግሬስ ያለው መኝታ ቤት እንዲሆን ያደርገዋልና ሉኩም ደስ ይላል። ደግሞ ኮሜዲኖ እና ድሬሲንግ ቴብሉ አንድ አይነት ዲዛይን ስለሚሆን መኝታ ቤት ላይ በጣም የሚያምር ሉክ ነው የሚሰጠው። ይህንን አልጋ በሜትር ከ50 በሜትር ከ80 እንዲሁም በ2 ሜትር በሚፈልጉት ሳይዝ ከሁለቱ ኮሜዲኖ እና ድሬሲንግ ቴብል ጋር መውሰድ ይችላሉ። ስለዚህ ይሄ ስንት ነው ማለት ነው እናንተ ጋር? ሜትር ከ80 195 ሺህ ነው። ኦኬ ሜትር ከ50 አነስ ይላል ዋጋው። ለሜትር ሲሆን ደግሞ ትንሽ ጨመር ይላል። ኦኬ በጣም ያማምራል። ስለዚህ እዛ ጋር በሌዘሩ አሳይቼሻለሁ። ይሄኛው ደግሞ በከፋይ ማለት ነው። በጣም ያምራል። ዋጋው ምናምን አንድ አይነት ነው? ዋጋው ሁሉም ነገር አንድ አይነት ነው። ይሄኛው ባለ ስንት ነው? ባለ ስንት? ሜትር ከ80 በ2 ሜትር ነው ይሄኛው አይደለ? ስንት ነበር ያልሽኝ ዋጋው? 195 ሺህ ሜትር ከ80 በ2 ሜትሩ እንዳልኩሽ በሜትር ከ50 አነስ ያለ ዋጋው። 2 ሜትር በ2 ሜትር ሲሆን ደግሞ ትንሽ ይጨምራል። ስለዚህ ይሄኛውም ልክ እንደዛኛው የራሱ ድሬሲንግ ቴብል ነው ማለት ነው። ኦኬ እስቲ ሌላስ ለልጆች ተብሎ
የምትሰሩት አለ? ኦፍ ኮርስ አለ። ተደራራቢ አልጋዎቻችን በጣም ተወዳጅ ናቸው ከጥንካሬና ከሳይዛቸው አንፃር እነሱን አሳይሻለሁ። እሺ ይሄ ደግሞ ተደራራቢ አልጋችን ነው። የታችኛው ሜትር ከ20 የላይኛው 1 ሜትር ነው ሳይዙ። ኦኬ በምትፈልጊው ከለር ማስቀባት ትችያለሽ። ከላይ ወንድ ከሆነ ፒንክ ሰማያዊ፣ ከታች ፒንክ እንደምትፈልጊው። አሁን ይሄ ለወንድና ለሴት ልጆች የተዘጋጀ እንትን ነው እንዳልኩሽ ሜትር ከ20 መሆኑ አንደኛ እዚህ ጋር ለልጆች ብዙ ዕቃ እንይዝላቸው ልብሳቸውን እንዲይዝ 2 መሳቢያ ይኖረዋል። እዚህ ጋር ደግሞ እያንዳንዱ ደረጃ አነስ ያሉ ካልሲዎችን መጽሐፎችን የሚፈልጉትን ነገር እንዲያስቀምጡበት 4 መሳቢያዎች ይኖሩታል ማለት ነው። በጣም ቆንጆ። ከዛ ደግሞ ለልጆች ሴፍቲ በደንብ ተጠቅቀን የሰራንበት። ይሄኛው ለሴፍቲው ተብሎ ከላይ ስለሚሆን በአውስትራሊያ እንጨት ነው የሚሰራው። በጣም ጠንካራ ነው የሚሆነው። አሁን እዚህ ጋር በዚህ ላይ ስላለ ነው ያልታሰረው። ይሄኛው ከዚህ ጋር ይታሰራል። ደረጃው ደግሞ ከአልጋው ጋር ይታሰራል። ስለዚህ ልጆች በነፃነት መንቀሳቀስ ይችላሉ ማለት ነው። ምንም የሚያሰጋ ነገር አይኖርም ማለት ነው። በራሳችን ባለሙያ ቤታቸው ወስደን አስረን የምንመጣው። ሌላው ደግሞ ለልጆች የሚሆን ሜትር ከ20 ደግሞ ይሄኛው አለ። ሰርክል ቤድ ነው የምንለው። በጣም ቆንጆ ናት። እንደምታያት ዘመናዊ ናት። ከታች ኢዩስቲ እግሩን ባዶ ነው የሚመስለው። በደንብ ልጆች ይወዱታል። እንደዚህ አይነት ሌክዠሪ ነገር ደስ ይላቸው ደግሞ ይችላል አይደል? ምንም ስጋት አይኖረውም። ባላንሲንጉን ተጠብቆ ነው የሚሰራው። በጣም አሪፍ ነው። ስለዚህ እናንተ ጋር ስንት ናቸው ማለት ነው የልጆች? ተደራራቢ አልጋው 91,000፣ ይሄኛው ሜትር ከ20 ደግሞ 48,000 ብር። ስለዚህ ለልጆች ራሱ እንደየምርጫቸው መውሰድ ይችላል። ይሄ ደግሞ በጣም ሌክዠሪ የሚባለው የጎርጂየስ አልጋችን ነው። እንደምታየው 2 ሜትር በ2 ሜትር ሳይዝ አለው። 2 ኮሜዲኖ አለው። ከዚህ ተጨማሪ ደግሞ የራሱ የሆነ ድሬሲንግ ቴብል፣ ቅድም ያሳየሁሽ አልጋዎች አሉ። ከነሱ ድሬሲንግ ቴብላቸው ይሄኛው በጣም ትልቅና እንደምታየው ደግሞ ሌክዠሪ ነው። ይሄኛውን ድሬሲንግ ቴብል ጨምሮ የቁም መስታወት ይኖረዋል። ሌላ ለብቻው? አዎ ለብቻው የቁም መስታወት ይሄው እንደምታየው ለብቻው የቁም መስታወት አለ። ከዛም ደግሞ እነዚህ 2 ወንበሮች ከመሀል ጠረጴዛ ጋር ባልና ሚስት አረፍ ብለው የሚወያዩበት ማለት ነው። ይሄን ደግሞ የመኝታ ቤቶች ፓኬጅ ብላችሁ ይዛችሁ የቀረባችሁት ነው ማለት ነው። ብዙ ሰው የሳሎን ፓኬጃችንን ሲያይ ለመኝታ ቤት ብታዘጋጁልን ይል ስለሚል ይሄኛውን ፓኬጅ አዘጋጅተናል ማለት ነው። አንድ ላይ መግዛት ይችላል፣ ለብቻ መግዛት ይችላል። የመኝታ ቤት ፓኬጁ ዋጋ 572,000 ብር ነው። ዴሊቨሪ ያላችሁ? ዴሊቨሪ የምታደርጉት? ሁሉም እቃዎቻችን አዲስ አበባ ውስጥ ስለሆኑት ዴሊቨሪ ያለን። ፍሪ ነው ወይስ? ፍሪ ነው ዴሊቨሪ። አዲስ አበባ ብቻ? ከአዲስ አበባ ውጪ ይኖራችኋል? ከአዲስ አበባ ውጪ አዳማ ብራንች አለ። ስለዚህ አዳማ ያለው ብራንቻችን ላይ መገበያየት ይችላሉ ማለት ነው። ኦኬ በጣም አሪፍ ነው። ስለዚህ ይሄን ሁሉ ነገር ብለሽኝ፣ ይሄን ሁሉ ነገር ነግረሽኝ ሰው እናንተን ማግኘት ቢፈልግ አድራሻ ወይ ስልክ ቁጥር? አድራሻዎቻችን ሰሚት 72 ጋር አለ። ሲሚስ የተባበሩት ኮንቬንሽን ሴንተር ውስጥ አለ። አዎ ሌላው ደግሞ ቱሉ ዲምቱ ከቱሉ ዲምቱ አደባባይ ወደ ዓለም ባንክ በሚወስደው መንገድ ንግድ ባንኩ ጎን አለን። ሌላው ደግሞ አዳማም አለን፣ ናሽናል ኤዜድ ህንጻ ጎን ማለት ነው። በተጨማሪም ማለት ነው። አዎ በአጠቃላይ 4 ብራንቾች አሉ። በ4ቱ ብራንቾቻችን መጥተው መስተናገድ ይችላሉ። ለስልክ ቁጥርም ደግሞ ከታች አስቀምጭላቸዋለሽ። በስልክ ቁጥር መደወል ይችላሉ። በጣም አመሰግናለሁ። እኛም በጣም እናመሰግናለን ስለመጣችሁ፣ ደስ ብሎናል።